ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ የተጣራባቸው መሆኑንም የአዲስ አበባ ፖሊስ ጠቅላይ መምሪያም አስታውቋል። በቲክቶክ ስሙ ሊል ጄ ወይንም ደግሞ ጎይጋርኮት ከእርሱ ጋር ያልተገባ አጸያፊ ድርጊት ስትፈጽም የነበረችው ከሊሌ ጊቦ አያና የተባለችው ግለሰብ የቲክቶክ አካውንት በመጠቀም ለመልካም ጸባይና ስነ ምግባር ተቃራኒ የሆኑ መልእክቶችንና ተንቀሳቃሽ ምስሎችን በቀጥታ ሲያስተላልፉ በመገኘታቸው ዛሬ ታህሳስ 2 ቀን 2018 በለሚኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባለው ቦታ በቁጥጥር ስር ውለዋል። በተመሳሳይም በቲክቶክ ስሙ ፕሬዝዳንት ማሜ ወይንም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በቁጥጥር ስር ውሏል። ማህበራዊ ሚዲያ ለበጎ ተግባራትና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይም የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥልም የአዲስ አበባ ፖሊስ ጠቅላይ መምሪያም አስታውቋል። ቲክቶከር አዶናይ ካሜራማን ናፒ በቁጥጥር ስር መዋሉን ጉድሻፔጅ አስታውቋል። ከአዶናይ ጋር አብሮ የማይጠፋው ካሜራማኑ ናፒ በቁጥጥር ስር የዋለው አሁን በፌዴራል ፖሊስ እየተካሄደ ባለው የባህልና ስነ ምግባር ማስጠበቅ ዘመቻ እንደሆነና በቲክቶክ ገጹ ላይ ከባህልና ስነ ምግባር ውጪ የሆኑ ይዘቶችን በማቅረቡ እንደሆነም ተነግሯል። በማህበራዊ ሚዲያ ላይ እየተካሄደ ያለው ህግን የማስከበር ዘመቻ ምን ያህል ጥብቅ እንደሆነ የሚያሳይና ከህግ ውጭ የሆኑና ባህልን ይጻረራሉ የተባሉ ይዘቶችን በሚያቀርቡ አካላት ላይ ያነጣጠረ እንደሆነም ተገልጿል።